كمان ماما من كبسة الدجاج تسويها أنا زي كذا، البصل صار شوية بني بعدين حطيت الدجاج. زي كذا بعدين أقلبها مع البصل شوية حمصها. بعدها أحط بهارات مشكل وبهارات السبعة كاري، شوية حطيت كزبرة ناشفة، خلي شوية حمصها. أحط الليمون وقرفة، ما عندنا ورق غلبان. قبل ما احط الطماطم احط هذا ثوم. شوية حمص كمان مع الثوم. حطيت معلقة، حطيت البصل بعد ما يستوي الطماطم نحط الصلصة شوية، شوية فرد حطها. نحط شوية ملح، هنا للدجاج يعني قبل ما احطه في الفرن ادهنه بالهذا شوية معجون طماطم، شوية كاري، شوية حرط، اوف كثرته شوية زيت زيتون، شوية حط ملح، حطيت شوية موية، خلاص بعدين ندهن الدجاج. زي كذا دهنته بعدين احطه في الفرن. እዚህ ጋር በዘይት የጠበስኩት እንትን አለ ሽንኩርት ኒሻና ዱቄት አርጌ ተብዬ ከዛ በዘይት ጠበስኩት ማለት ነው። እና እሱ ጋር ማረገው ዘቢብ ስጋ አለ ብስሚላ ትንሽ የተወሰነ አረግና በሙቅ ውሃ ዝፍዝፈዋለሁ። የምጠቀመው ያህል ማለት ነው። እንግዲህ ይሄ ሙያ ሆኖ ወደድኩት። ከብሳሽን ብላኝ ያሳይኝ ብላኝ ማለት ነው። ለእሷ የቀረጽኩት ቪዲዮ ነው። እንደው ቻናሉ ባዶ ከሚሆን እስኪ ይንቀሳቀስ በማለት ነው የለቀኩት። ከወደዳችሁት እንግዲህ ያው ተማሩ ከኛ። እንደዚህ ነው እኛ የምንሰራው ማለት ነው። አይ ከብሳ አይ ከብሳ ከብሳ ተጫወተችብኝ። የዶሮ አገነጣጠልስ እንዴት ነው? ለአራት ነው እኔ የገነጣጠልኩት። ለ12 እሷን ለመገነጣጠል ምን ጊዜ አስጠፋን። ለአራት ገንጥሎ ለሁለት ክፍል አድርጎ ከዛ እግርና እግሯን መለያየት በጣም ትልቅ ሲስተም ነው። ከኛ ተማሩ። ሙያ ይህን ይመስላል ማለት ነው። ልጅ አሁን እኛ ሀገር ብትሆን እንዴት ተደርጋ ወጥ ተሰርታ ነበር። ታዲያ ምን ይሰራል? በነገራችን ላይ የዚህ ሀገር ዶሮ እንደኛ ሀገር የማይሆነው ለምን ይሆን አይገባኝም። ጣዕሙ በቃ ይለያል። እኛ ሀገር ሁሉም ጣዕሙ ማሻላ ነው። ሁሉም ልዩ ነው። ይህንን ይመስላል እንግዲህ እንደዚህ አድርጌ ሰርቼ ላኩላት።
ያው ንገሪ ስትለኝ እኔ እየቀለደ ይመስሎኝ ነበርና በኋላ አትናገርም አለች ተብሎ ደረሰኝ ስሞታ። ከዛ እንደዚህ ቪዲዮ ቀርጬ ላኩላት ማለት ነው በዋትሳፕ። ከተመቻችሁ እንግዲህ ላይክ ማድረጋችሁን እንደዚሁም ኮመንት መጻፋችሁን አትርሱ። ኢንሻአላ አበረታቱን። እስኪ በቅርቡ ወደ ሀገር ከገባን ደግሞ አላህ አሳክቶት ለእናንተ ይጠቅማል የሚባለውን መረጃ እናደርሳችሁ ይሆናል። ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። በሌላ ፕሮግራም እስከምንገናኝ ድረስ